ሶ ዛሬ ጋይስ ምን አይነት ስራ ሰርቼ የቤት ክራይና አስቤዛዬን እንደምሸፍን ላሳያችሁ ነው። ሌትስ ጎ ጋይስ። እንደምታዩት እንግዲህ ይሄንን ስራ ብዙ ጊዜ ነው የሚሰራው። ሶ የቤት ክራይና አስቤዛ ይሸፍንልኛል ማለት ነው አንዳንዴ። እዚህ ጋር እንደምታዩት ደግሞ ስራ ላይ ያለው ለዴሊቨሪ ስልክ ተደውሎልኝ ነበር። ዋው በእኛ ያለችና አሪፍ ስለምታቀርብ ልጠይቃት። እሺ ደውልልሻለሁ። እዚህ ጋር እንደምታዩት ኦርደሬን ተቀብዬ ልብሱን አስቀምጬ ወጥቻለሁ። እዚህ ጋር እንደምታዩት የአስቤዛ ዴሊቨሪውን ጨርሼ ዝናብ ስለነበር እስኪ አባራ ቆሜ ነበር። ይሄ እንደምታዩት ኦርደር የተደረኩት አስቤዛ ነው። አሁን እናደርሳለን። በዚህ መልኩ ቀበሌ 10 ላሉ ነዋሪዎች አድርሻለሁ። ፋይናሊ እንግዲህ ፏፏ አድርገናል እና ከዚህ ሁሉ ስራ በኋላ ቡና መጠጣት የለብኝም ዩ ጋይስ። እና በዚህ አጋጣሚ ዴሊቨሪ የምትፈልጉ ማለትም ማንኛውንም አይነት የምትፈልጉትን እቃ አስቤዛ ሊሆን ይችላል፣ ሸቀጣ ሸቀጥ እስካላችሁበት ቦታ እናደርሳለን። በአሰላ የመጀመሪያው የሆነው ግሬስ ዴሊቨሪ እስካላችሁበት ድረስ ያመጣል። ባዮ ላይ ስልክ ያለ ደውሉልኝ። ጊዜና ጉልበታችሁን ቆጥቡ። ባይ